አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ባላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። ዛሬ ጉዞ ወደ ደሴ ነው። ደሴ ቦሩ ሜዳ ወሎ ዩኒቨርሲቲ ትዝታ ያላችሁ እስኪ ጎብኘት እያደረግን አብረን እንጓዝ ማለት ነው። እና ወደ ደሴ አቅንተን ነበረ፣ ወደ ቦሩ ሜዳ ማለት ነው። አባቴ ትንሽ አይኑን አሞት እና ቦሩ ሆስፒታል ሄደን ነበር ማለት ነው። ስፔሻሊስቶች ይመጣሉ፣ ዶክተሮች እና እነሱ መጥተው እንደው ለመጠየቅ ስናቀና ያው በዛውም እስኪ በመስኮት ሀገራችን ደሴን ቦሩ ሜዳን ቃኘት እናድርጋት ብዬ ነው ማለት ነው። እንዴት ነው? ታምራለች። በጣም እኮ ነው የምታምረው። አዩት ቤት በቤቱ ነው አላገሩ ማለት ነው። ዞቼ ያልሰራችሁ ያልገዛችሁ ቤት ያው ቦሩ ሜዳ ነው እያለ ነው። እዚህ ላይ ኑና ኢንቨስት አድርጉ እያለ ነው ማለት ነው። በጣም ያምራል አይደለም? እና በጣም ነው የሚያምረው ውዶቼ። በዚሁ አጋጣሚ ያው እንግዲህ ከተማው በጣም እየሰፋ ነው ማለት ነው። ወደ ዳር ገጠር የተባለ ሁላ ከተማ እየሆነ ነው። ቦታ ያልገዛችው አስተግፊሩላህ ወአቱቡ ኢለይህ ይቅርታ የስኪንትን ነው እና ቦታ እየገዛችሁ ማለት ነው። በዚሁ አጋጣሚ የምታዩት ነው። በጣም የሚያምር ሜዳ አለ ማለት ነው። ሀገራችን ኑ ወሎ ደስ ይላል ነው እያለ ነው ማለት ነው። እና ወዶች ደህና ናችሁልኝ? እኔ አልሐምዱሊላህ ሰላም ነኝ። ይሄን ይመስላል ደሴ ቦሩ ሜዳ። እንዴ በጣም ነው የሚያምረው የምር። እኔ ራሴ በጣም በቃ አለ አይደለ እዛ ጋር ሜዳው ጋር ይታያችኋል። ሜዳው እዛ ሂጄ እየሮጥኩ ነው በሀሳቤ ማለት ነው። እዛ ጋር በደንብ እየተዝናናው ንጹህ አየር እየተቀበልኩ በጣም በቃ አለ አይደለም ምስጥ ብዬ ምናምን ንጹህ አየር ሶሻል ሚዲያ ላይ ማለት ነው። ከስደት ተመልሳ ሀገር ሄዳ ከሀገር ስትሄድ ብሯ በቤተሰቦቿ ጠፍቶባት ተመልሳ ስደት መጣ እና ስደት መጣ። ስደት ከባድ ነው። ወደ ቤተሰብ ማለክም ብላ እየሰራች በዛ አጋጣሚ ያው ታመመች ማለት ነው። ምንም ወደ ቤተሰብ ብር ሳትል ብሯን እያጠራቀመች ታማ ከዛ ሆስፒታል ስትሄድ በአስቸኳይ ሀገርሽ መግባት አለብሽ፣ ኦፕሬሽን መሰራት አለብሽ ተባለች ማለት ነው። እና እሱ እንትን የድመት ቤት እያጸዳች ድመቶች ነው ተንከባከቡ እና እህቶቼ የሚሰሩትን ስራ እንደዚህ በክሎሬክስ በረኪና ነገር ራሳችሁን ውስጣችሁን የሚጎዳ ነገር ላይ ጥንቃቄ አድርጉ። እንደዚህ ውሸት ምናምን ያለበት ቤት የምትሰሩ ልጆች የእውነቴን ነው ማለት ጎመን በጤና ነው። አንዳንድ ጊዜ ያልፍልናል ብለን ወተን እንደዚህ አይነት አደጋ ያጋጥማል ማለት ነው። እና ራሳችሁን ጠብቁ። የማትችሉትን አንችልም በሉ። ሲቀጥል ደግሞ ማለት ነው ቤተሰብ ያው ከስንት አንድ ነው እንጂ ቤተሰብ አንዳንድ ጥሩ ቤተሰብ አለ፣ አንዳንድ ቤተሰብ ደግሞ
በቃ ዝም ብሎ ልጄ አረብ ሀገር ናት የሆኑት ነው ናቸው። አረብ ሀገር በቃ እንደ ዝና ነው የሚወራው። ጥሩ ኑሮ የምንኖር መስሎ ነው የሚታየው። ቤተሰብ የኛ ልፋት የኛ ድካም አይታይም። እና ውዶቼ ብራችሁን አጠራቅማችሁ ቤተሰብ ጋር ስትልኩ አስቀምጡልን። ወይም እንደዚህ አይደለም የሆነ የሚሰሩላችሁ ነገር እናንተ እዚህ እያላችሁ ቦታ መግዛት ሊሆን ይችላል፣ ቤት መስራት ሊሆን ይችላል። እዚህ እያላችሁ ቋሚ ነገር ሀገራችሁ ላይ እንዲሰራላችሁ ትዕዛዝ አስተላልፉ። በቃ ዝም ብላችሁ ብር እንትን አትበሉ። እናንተ እዚህ እየሰራችሁ ብሩ እዚያ በቃ እየወረደ ነው የሚመጣው። አየር ባየር እየሰራችሁ እዛም እያሰራችሁ ነው እንትን ማለት ያለባችሁ ማለት ነው። አንዳንድ ዘመድ ራሱ በቃ ወደኛ ሀገርማ ስትሄዱ በቃ የክሌ ልጅማ አረብ ሀገር ናት ከተባለ እንዴ የሆነ ነገር በቃ የራሳቸውን እንትን ለማለት እዛ ጋር ሄደው አይ ብር አበድሩ ብር ፈልገናል ያን ብር እናንተ ዝም ብላችሁ ካስቀመጣችሁ ቤተሰብ ጋር ቤተሰብም ከዘመድ ላለመቀያየም ምናምን ይታያዛል። ከዛ ብሩን ያበድራል። ያ ሰው ደግሞ በቃ እናንተ አረብ ሀገር ስለሆናችሁ የሚቸግራችሁ አይነት የራሳችሁ ኑሮ የምትኖሩ መስሎ አይታያችሁም ማለት ነው። በቃ ቀለል አድርገው ነው የሚያዩት። እንዴ እንኳን ብድር ስጦታ መስጠት እኮ ይችላል ምናምን ነገር አይነት ነው የሚያስቡት። እና እናንተ እዚህ ደክማችሁ ለፍታችሁ አገር ቤት ጡረታ የሌለው ደሞዝ ነው የደከመ ጉልበት ነው ይዛችሁ የምትሄዱት። ስለዚህ ሀገራችሁ ስትገቡ ማረፊያ የመሆናችሁ የራሳችሁ ነገር ሄዳችሁ አእምሯችሁ እንዳይበሳጭ የሚሆናችሁ ነገር እዚሁ ሆናችሁ አመቻችሁ እና ብር ማጠራቀም ቤተሰብ ጋር ይጎዳል። እንደገና ደግሞ እዚህም ማጠራቀሙ ይጎዳል። እናንተ የሆነ ነገር ብትሆኑ ወይም እዛ ለመግዛት እናንተ ብር ይዛችሁ ሄዳችሁ ለመግዛት ስትፈልጉ ያን እናንተ እስከምታጠራቅሙ አይጠብቃችሁም። ቦታ ይወደዳል ሁሉ ነገር። አሁን እንደ ድሮ አሁን እና ድሮ አንድ አይደለም። ነጋ አድሮ ነው በቃ ሁሉ ነገር የሚጨምረው። እና ውዶቼ የጠንክሩልኝ፣ በርቱልኝ፣ እንበርታ፣ እንጠንክርነት። ስደት ላይ ስንኖር ራሳችን እኛ ካልጠነከርን እየመሬ ነው የምላችሁ ማንም እንትን ድካማችንን ልፋታችንን እኔ የሚረዱኝ ራሱ ላይ አይመስለኝም። እንደውም አንድ እህቴ አሁን ያጎቴ ልጅ በቅርብ መታለች እና እንዴ ምናለች አንቺ ግን እንደዚህ እየሰራሽ እየለፋሽ ነው እንደዚህ ኩነሽ ነው ለእኛ ሁላ ብር ስትልቂ ነበረው አለች። እኛ እኮ እንደዚህ አይመስለንም። አንቺ አረብ ሀገር ስትኖሪ በቃ ዘና ብለሽ የምትኖሪ ነው እንጂ መስለን እንደዚህ ለፍተሽ የምታመጪው አይመስለንም። በጣም ይገርማል። እዛ ሆኖ የሚወራውና እዚህ ሆኖ አንድ አይደለም አለችኝ ማለት ነው። እና ወዶችዬ ራሳችሁ ወቁበት እንወቅበት እላለሁኝ። ይኸው ዛሬ ፋዘርና አይን ለማሳከም ያባቴን ማለት ነው በወሩ ሆስፒታል በር ላይ እንገኛለን ማለት ነው። ቤተሰብ እዛ ሄደው ነበረ ግን ያው ስፔሻሊስቶቹ የሉም። በ6 ወር አንዴ ነው የሚመጡት ማለት ነው። ድምጽ ዛሬ ልክ አይደለም እና ወሬው ጠፋብኝ በመሀል ማለት ነው። እና ውዶችዬ ጠንክሩልኝ፣ በርቱልኝ፣ እንበርታ፣ ራሳችን እንለውጥ። ሀገራችን ስንገባ ምንም ነገር የኛ የምንለውን ነገር እዚህ ሆነን ማስተካከል ነው መሄድ አለብን። ስደት ተመልሰን እንድንመጣ የሚዳርገን ነገር እዚህ ሆነን መጀመሪያ የሰራነውን ገንዘብ በአግባቡ ልከን የሆነ ውል ስለማናስይዝ ነው። ራሳችሁ ካልተናገራችሁ ራሳችሁ ይሄን አድርጉልኝ ካላላችሁ ብዙ ቤተሰብ አብዛኛው ቤተሰብ ይሄን ላድርግላችሁ እንደዚህ ላድርግላችሁ ብሎ አይልም። አንዳንድ ቤተሰብ ደግሞ ዝም ብሎ ብሩን ብቻ የሚያጠራቅም አለ። በቃ እሷ ካላለችን ብሎ የሚል ማለት ነው። እና እያመቻቻችሁ ስትሰሩ እዛ ህይወታችሁን እያመቻቻችሁ አማርኛ ጠፋብኝ። እና እያመቻቻችሁ
ነው መስራት። ስትሰሩ ደግሞ ራሳችሁን ጠብቁ። ምግብ እየበላችሁ ውሃ እየጠጣችሁ ወሬ ያበዛሁባችሁ። ወሰላም አለይኩም